ሰላም ጓደኞቼ እንዴት አመሻችሁ? እንዴት ዋላችሁ? እንዴት ሰነበታችሁ? እግዚአብሔር ይመስገን። ቅድስት ግርማ ነኝ። ዛሬ ትንሽ ሰንበት ብያለሁ። አንድ 3 ቀን ሆኖኛል ቪዲዮ ለመስራት ካሰብኩኝ ግን አልቻልኩም፣ አልተመቸኝም ነበረ። ዛሬ ለማለት የፈለግኩት አንድ ነገር አለ። ምንድነው? እኛ ኢትዮጵያውያኖች ባህል አለን፣ ሃይማኖት አለን። ከምንም በላይ ባለን ሃይማኖት ሙስሊም የሚሆን ኦርቶዶክስም እኔ ሃይማኖት ኢትዮጵያ ውስጥ ያለ ሁላችንም የራሳችን የሆነ ማንነት አለን። በሃይማኖታችን በባህላችን ማለት ነው። ሰሞኑን ከካናዳ ከመጣ በኋላ ይሄ አዶናይ የሚባል ልጅ ፖድካስቶች የተቀባበሉ ኢንተርቪው እያደረጉት ነው እና ወቸው ጉድ የሚለው ላይ ነው አይደለ? አዎ፣ እንደዛ ላይ ገብቶ እንትን ያለውን አይቼ በጣም አሳፋሪ ንግግር ነው የሚናገረው። በቃ ምን አይነት ነገር ማስተላለፍ ራሱ እንደፈለገ አልገባኝም። እርግጠኛ ነኝ ብዙዎቻችሁም እንደዚህ አይነት ነገር ተሰምቷችኋል። እያንዳንዱ የሚናገረው ነገር ሲቀጥል በቤተሰቦቹ ሀብታም ስለሆኑ ብቻ ያ ይደረጋል። ኢትዮጵያ ውስጥ ቪዛ ለማግኘት የተለያዩ ነገሮችን ይጠቀማሉ ቤተሰቦች። ግን ኢቭን ይሄ የሳይንስ እንትን አሜሪካን ሀገር ለሁለተኛ ጊዜ ኒውዮርክ ሄድኩ ያለበት ላይ በቃ ለትምህርቱ ኢንተረስት የለውም። ቤተሰቦቹ ገንዘብ ስላላቸው ብቻ እሱን ቦታ ለማድረስ አይ ቲንክ ጥረዋል። ግን ልጁ ለትምህርት ኢንተረስት የለውም። ለምንም ነገር ኢንተረስት የሌለው ልጅ፣ የሰውን ህይወት መመሰቃቀል ብቻ የሚፈልግ ልጅ ነው። መጣ ከካናዳ 6 ዓመት ቆይቼ መጣ ኋላ እሱ ፓስፖርት ስላገኘ ምስኪን የኢትዮጵያ ልጆች፣ የኢትዮጵያ ወጣቶች እሱን እየሰሙ ለምን ህይወታቸው እንዲበጠበጥ ያደርጋል? ለምንስ እንደዚህ አይነት የማይረባ የማይሆን መልእክት ሲያስተላልፍ ለምን አይቆረጥም? ያ መልእክት ለምን እንዲሄድ ተደረገ? እያንዳንዱ የሚናገራቸው ንግግሮች ስነ ስርዓት ያለው አይደለም። በቃ ስነ ስርዓት ራሴ የኛውን አዶናይን ገድዬ ይሄኛውን አዲሱን አመጣሁት። what is this ምንድን ነው እያስተማርክ ያለው? ትክክለኛ ባህሪ ኦኬ፣ ፈሪ ነህ፣ የራስህ ችግር አለብህ። ፍርሃትን ራስህ ተወጥተኸው ከዛ በኋላ እንደዚህ ብልግና እኮ ስለተናገረ ዶጆቶ ብልግና ቃላቶችንና አይሆንም ይሄ ቃል አትናገሩ፣ ትልቅ ሰው ፊት እንደዚህ አታድርጉ ተብሎ ሁላችንም ያደግንበት ነው። ከድሮ ጀምሮ ልጆቻችንንም አሁን የምናሳድግበት ነው። ያንን ነገር ዛሬ አንተ ትተኸው ቤተሰብ ኦር ባህልም ሃይማኖትም ዙሪያ ያለውን ኤቭሪቲንግ ትተህ አንተ በቃ ይሄ ንቀት ነው እንጂ የምታከብር ቢሆን ኖሮ አገርህን ማንነትህን እንደዚህ ብድግ ብሎ ወጥቶ ዲስ ማች ይህን ያህል የዘቀጠ ንግግር ሚዲያ ላይ መናገር። ከሱ ደግሞ የማይረቡት ሌሎቹ ማናቸው? አስተላላፊዎቹ። ለምን አይቆረጥም? ለምን አስፈለገ? የማይረባ ንግግር መናገር ለምን አስፈለገ? ለምን እንዴ? ስንት ወጣቶች አሉ ይህን ነገር የሚሰሙ። ለምንድን ነው እኛ እኮ በቃ ታዲያ ባህላችን ለምን አስፈለገን? ነውር ነው ከተባለ አንድ ነገር ምክንያት አለው አይደለ? ፈረንጆቹ እኮ እንዲህ አይነት ነገር ላይ አዶን ነው በል ችግር የለውም እየተባሉ እኮ አይደለም ያደጉት እንዴ። አሁን ምን እያስተላለፈ እንደሆነ በራሱ ሲሪየስ እኔ ቃላት ነው ያጠረኝ። እየተናደድኩ ነው ራሱ በቃ ማዳምጤ ነበር። ለምን እንድትላለፍ ያደርጉታል ልጆች ውስጥ? ለምን አይተውትም ነበረ? ያንን ፓርት መቁረጥ፣ አለበለዚያ ደግሞ እንዲህ አይነት ኮንፈርት የሚነሱ ንግግሮችን አለማስተላለፍ። በቃ ሲያመጣው ራሱ አም ሶሪ ይህንን ነገር እንቆርጠዋለን ምናምን አይ ዶንት ኖ የሆነ ነገር ብለው ብቻ ማስቆም ነበረባቸው። ለምን እንዲተላለፍ ተደረገ? ለምን 4ኛ ክፍል በፊት ነው ምን ያጣሁት ምናምን ነገር ምንድን ነው አሁን ይሄ እያስተላለፍክ ያለው ለህፃናት ልጆች? 4ኛ ክፍል ማለት እኮ ስንት ዓመቱ ነው ያ ልጅ? ኦር 4ኛ ክፍል ሳትገባ ነው ኢቨን ያደረግከው ያን ነገር እና ሶ ዋት አንተ ተንዘላዘልክና ልጆች መንዘላዘል አለባቸው ወደ ኤግዛክትሊ ፖይንት። ምንም ነገር አልገባኝም። የልጁ የሚያስተላልፈው ነገር በአጠቃላይ ጋጠወጥነትን ነው እያስተላለፈ ያለው። ኔክስት ምንድን ያደረገው ያለው ይሄ ምንድን ነው ምናምን ምታ ያለው ራሱ ኦኬ፣ አንተ የአእምሮ ችግር አለብክ ኦር የሆነ ያጨስክ የምትገባው ነገር አለ ኤቭሪዌር ስትሄድ። ለምን እንደዚህ ሰው ፊት
እንድትናገር ማይሆን ንግግሮች እንድትናገርና አትራክት እንድታደርግ ሞር ቪው ሞር ሰብስክራይብ አይ ዶንት ኖ whatever ግን እንደዚህ በማድረግ እኮ አልነበረም። ኦኬ ቤተሰብ ሀብት አለው ጉድ ካናዳ ሀገር ተላክ ኦኬ ጥሩ ስራ በሌላ ነገር እንደጀመርከው ጂም ምናምን ነገር በማሰራት ኦር በሌላ ነገር እኮ መውጣት ትችላለህ አይደል እንዴ? እንደዚህ ብልግና ተናግረ ከሱ ሲቀጥል ወይቸው ጉድ ላይ ያለችው ሴቷ በል ይናገር እያበረታታችሁ ላይክ ሂድ በል ባታበረታ ልጁ ለነገሩ በል ጎበዝ በርታ ባይባልም ራሱ በቃ እንደዚህ እንትኑን አይኑን በጨው እጥብ አድርጎ ፍጥጥ ብሎ ድርቅ ብሎ የመጣ ልጅ ነው። ምንም ነገር ሳይጎለው ማለት ነው። በቃ ጫማዎቼን ስለምቀይር በጫማዬ የተነሳ ከትምህርት ቤት ተባረርኩኝ። ምክንያቱም በጣም ሐረከት ስለምታደርግባቸው ማለት ነው ተማሪዎቹ ላይ በቃ ላይክ አጉል ልታይ ስለምትል እነሱ የበታችነት እንዲሰማቸው አደረክ። ያ በቃ ትምህርት ቤት የምትባረረው እኮ ጎበዝ ከሆነ አይደለም። ይሄ እኮ እንደዚህ ልጥጥ ብለህ በቃ እንደዚህ ሆኜ ከትምህርት ቤት ተባረርኩኝ ከኤስ ወጥቼ ከዛ እንትን ገብቼ ይሄ እኮ ዝና አይደለም እኮ ተመርቄ ስራ ይዤ እንደዚህ አድርጌ እኮ ብለህ የምትናገር አይነት ላይክ ደረትን ራሱ ልትነፋ አይገባህም። በቃ አይገባህም። ቢኮዝ እየሰራ ያለው ከትምህርት ቤት የተማረከው በማይረባ በቆሻሻ ባህሪክ ነው። በቃ ልጆቹም የሚያሰቃዩክ የነበረው አጉል ባህሪ አክት ስለምታሳያቸው ነው። የራሴ ሹፌር አለኝ የፈለኩበት ሄዳለሁ ፓርቲ ምናምን። የት ነው ያደግከው? እኛ ማናውቃት ኢትዮጵያ ነበር እንዲያደግከው። በጣም ሐረከት አደረገ። በቃ ያለኔ ምንም ሰው የለም ምናምን ነገር ትምህርት ቤት ውስጥ ያ የሀብታም ልጅ ነህ ጫማ በየአይነቱ ይገዛልሃል። ሾ ነበር የምታደርገው አንተ። በቃ ቤት ውስጥ አስቸግረህ ብለህ አልቅሰህ ዕቃ ሰብረህ ምን ብለህ በምንም ብለህ የሆነ ነገር ይደረግልሃል። ከዛ በኋላ ትሄድና ምስኪን የድሃ ልጆች ላይ ሐረከት ታደርግባቸዋለህ። ግዴታ መባረር አለብን። እንዳንተ አይነት ልጆች አስፈላጊ አይደሉማ። ትክክል ኤግዛክትሊ ማለት ነው። ሴም ቲንግ እንደኔ አስተሳሰብ ሳስበው ለሳይንስ ምን ልናሳይ ነው? ስለ ወይዘር ነው ስለምንድን ነው ብሎ ያለው ላይ እሱና አንድ ልጅ ነው የሄዱት። ልጁ ወደቀ። በአንተ እንዝላለነትና በአንተ ደደብነት ነው እንጂ አይወድቅም ነበር እርግጠኛ ነኝ ልጁ። ቢኮዝ እያጠና የነበረ ልጅ ነው። አንተ ግን በገንዘብ ነው የገባኸው እዛ ቦታ ላይ። በቃ ላይክ አሁን ስፖርተኞች ምናምን ሌላ ሀገር ወደ እንግሊዝ ምናምን ለመሄድ ለስፖርት ሲሄዱ ቪዛ እንዲሰጣቸው ተብሎ ገንዘብ ይከፍሉና አንድ ላይ እንደሚደረጉት አይነት ነገር ይሰራል። በብዙ በተለያዩ ድርጅቶች ላይ ራሱ ለስብሰባ ተብሎ ይኬዳል ምናምን እንደዛ ነው። ግን ይሄ የልጁንም እድል እንደሰበረው እኔ የማስበው በቃ ሲናገር ሴም ሞሜንት አይምሮ ውስጥ የመጣው ምንድነው በቃ ልጁ እርግጠኛ ነኝ አጥንቶ ታግሎ ምን ብሎ ነው እዚህ ደረጃ የደረሰው። በቃ ውድድሩ ላይ ደግሞ እሱ ይሄኛው ምንም ጭቅራቱ አይሰራም ላይ ደደብ ነው። በቃ እሱ በሌላ ሾው በቃ እንዲህ በመታየት ነገር ላይ ነው እንጂ አይምሮ ያለው በትምህርት አይደለም። ሲጀመር እሱን ለውድድር አብሮ ማቅረብ አልነበረባቸውም። በቃ ለቪዛ ነው የሄደው። በቃ እሱን ወደዛ ወደ ጎን ነበር ማድረግ የነበረባቸው። ወደቀ በቃ። ሲቀጥል ደግሞ በቃ ላይክ አይ ዶንት ኖ እንደዚህ ዝና ብሎ የሚያወራው ወሬ አንድ ደህና ፍሬ ወሬ የለውም። አንድ ፍሬ ማን ያዘው ላይ ቀረበ፣ ማን ያዘዋል እሸቱ ላይ ቀረበ፣ እነዚህ ወቸውድ ላይ ቀረበ። የሆነ ደግሞ ትግርኛ ላይም አይቼዋለሁኝ። አይ ዶንት ኖ ደግሞ ሌላም ፖድካስት ላይ ቀረበ። ላይ በቃ እንደዚህ እዛም እየተወጫጨቁት ማለት ነው። ላይ ምኑን ለማሳየት ነው? ልጁን ብር አለው፣ ቤተሰቦቹ ሀብታሞች ናቸው። ግን እንደዛ እርያ ላይ ያለቀሰ ከለመነ በኋላ ራሱ ምስኪን የአረብ ሀገር ሴቶች ከረዱት በኋላ ራሱ እኔ ማን እርዱኝ ያላቸው ላይክ እንዴት እንደተመጻደቀ ሁሉም ሰው እያየው ነው አይደለም? ላይክ አስፈላጊ አይደለም ልጁ በቃ ምንም ነገር የሚናገረው ንግግር ሞቲቭ አድርጎ ሰውን እንደዚህ አድርጎ እንደዚህ ምናምን ብሎ ሞራል ኢነርጂ የሚሰጥ አይደለም። ኢቨን በቃ እንደውም የሚያናድር ነው ይብስ እሱ የሚናገራቸው ንግግሮች ማለት ነው። አሁን ኢትዮጵያ መጥቶ በቃ እንደዚህ ሰው ላይ ሐረከት እያደረገ ያለው በቃ ኤቭሪቲንግ ምንም አልገባኝም ለምን እንደተቀባበሉት ራሱ። በቃ አሁን ትንሽ ቆይቶ ሳስበው በትልልቅ ሚዲያዎች ላይ ይቀርባል። በቃ እንደዚህ አይነት ሰዎች ማለት ነው። ለምን እነሱም ገበያ ምናምን አተዋል ወር ብር የለውም። አይ ዶንት ኖ ድርጅቱ እንደዚህ አይነት የማይረቡ ከንቱ ትውልድ የሚያበላሹ የማይረቡ ልጆችን እያመጡ ይጠይቋቸዋል። በቃ ከዛ የሚናገረውን ነገር አያቅ ምንም በቃ ላይክ ራሱን እንደሆነ ነገር ክቦታል። ሌላ ዓለም ላይ ገብቷል ልጁ። በቃ እንዲህ ብሎ
ልክ የተማሩት ራሱ እንደሱ እንደዚህ ብሎ ተኮፍሰው አያወሩም። የሚናገረው ንግግር ግን ልጆቹ ሰምተው ምን ይማሩ? ከንተ ምን ይማሩ? ይሄ መምታት ምናምን ያልከውን ነገር አይ ዶንት ቲንክ ሶ። እኔ ልጆቼን የማስተምራቸው ባህል ይዘው ባህላቸው በሃይማኖታቸው እንዲያድጉ ነው እንጂ እንዳንተ አይነት ደደብ እየሰሙ ጭንቅላታቸው እንዲወርድ አይደለም። ሚዲያዎችም ዩቲዩበሮችም ብትሆኑ እንደዚህ አይነት ምን አሁን እስቲ ቆይ እንደው አቅርባችሁት ህዝብ ይማርበት ብላችሁ ያላችሁት ነው፣ ሰው እንዲያያችሁ ነው። በጣም የሚያሳፍር ነገር ነው ያደረጋችሁት ሁላችሁ። እሱን የጠየቃችሁት በሙሉ ምንም አነሰሰሪ ሰው ነው። በቃ ልጁ በቃ እዛው እንደያዘ አይ ቲንክ ይሄ ጂም ምናምን ነገር እያለ የሚሰራው ነገር ይሻለዋል መሰለኝ። ምክንያቱም ይሄ እሱን ነገር ጂም ነው የሚያደርገው፣ ያው በዳንሱም በምኑም እያደረገ ሰውን እንቅስቃሴ ያደርጋል ሰው እንጂ ይህን ያህል ግን አዶናይ ተባለ እዛም ሁሉም ጋር ተጠራራ። ልክ ያኔ ማናቸው ዮኒ ማኛው ሮማን የምትባለዋ ምናምን እንደቀረቡት ማለት ነው። የማይረቡ ሰዎችን እያመጣችሁ ከፊት ግጥም ገንዘባችሁ ነው የምታስቡት። ስም በቃ ስም ብቻ ስድብ። የሚሳደብ ሰው ነው ኢትዮጵያ ላይ አሁን እየበረከተ ያለው። ላይክ ጥሩ ስራ እየሰራ እንደሰራ ፊት ለፊት የሚቀርበው ማለት ነው እንጂ አሁን እንደሱ አይነት ንግግሮችን ሲጀመር ቆርጦ ነበር መውጣት የነበረበት። ጭራሽ አውጥቶ እንደዚህ እየተቀባበለ ሰው ሁሉ ማቅረብ፣ ኢቭን ስለሱ ራሱ ቪዲዮ ሲሰራ ቆርጦ አለማቅረብ። እኔ የምለው ይሄንን ነው። በአሁኑ ሰዓት ልጆች በስንት እድሜ ያሉ ልጆች ናቸው ስልክ እየተጠቀሙ ያሉት? ይሰማሉ አይደል? እንዲህ አገራችን ላይ ለምን ውጭስ ያለ ነው እንደምንም ብለን ልጆቻችንን ከብዙ ነገር ሴቭ ለማድረግ እየጣርን ነው። ግን ያው አገር ቤት ድረስ አንኳኩቶ በየበሩ እየገባ ይኸው እንዲያድርጉ። እኔ እንዲሆንኩት በዚህ ጊዜ ነው። አራተኛ ክፍል ሳይገባ ማለት ነው። በ8 ዓመቱ በ9 ዓመቱ ህፃኑ ነው። ልጆቹ እኮ ምንም የሚያውቁት ነገር የለም። እንዳንተ አይነት ቆሻሻ ግን እየመጣ ልጆችን ያበላሻል፣ ያሳፍራል። ልጁም ጠያቂዎቹ ደግሞ ቆርጠው ነበር ማቅረብ የነበረባቸው። ኤኒዌይስ ራሳችሁን ጠብቁ፣ ልጆቻችሁን ጠብቁ። አመሰግናለሁ።